ሰላም ሰላም እንዴት ናችሁ? እንግዲህ ከሰሞኑ ገነት ንጋቷ የሁለተኛ ጊዜ የተሞሸረችበት የሰርግ ቪዲዮ አለቃለች እና ይሄ ቪዲዮ እንግዲህ እንዳየነው ከሆነ ቤተሰብ ዘመድ አዝማድ እና በጣም የቅርብ ጓደኞቻቸው ናቸው የተገኙበት ሰርጋቸው ማለት ነው። ላይ የተገኙት የቅርብ ዘመዶች እንደሆኑ ያው ጠቅሰዋል። እነሱም ለሁለተኛ ጊዜ እንዲሞሸሩ ወይ ደግሞ ከ14 አመት ፍች በኋላ ዳግም እንዲሞሸሩ ያደረጉት ወይ ደግሞ ያስታረቋቸው እነማን ናቸው? ዘገባው ላይ እንደወጣው ስማቸው መጥቀስ አትፈልግም ገነት ንጋቷ። ነገር ግን አንድ ከፍተኛ ቦታ ላይ ያሉ ባለስልጣን ናቸው እንዲታረቁ ያደረጓቸው ማለት ነው። እናም ይህ ከፍተኛ ባለስልጣን ለገነት ንጋቷ ቦሌ ላይ አንድ ትልቅ የሆነ አፓርታማ ቤት እንደሰጧትም ተዘግቧል። እና በጣም ደስ የሚል ነው መታረቃቸው። ልጆቻቸው በጣም ደስተኞች ነበሩ። በተለይ ሴት ልጃቸው በሰርጋቸው ወቅት ቦታ ላይ ያለቀሰች ነበር። ስለነሱ ሲወራ የመጀመሪያ ልጃቸው እንደመሆኗ በጣም ብዙ ነገሮች እንዳየችና እንደሰማች እናቷም ስትገልጽ ነበር። ገነት ንጋቷ እንግዲህ ጠንካራ ሴት ነች። በጣም ጎበዝ ሴት ነች። አንድ ትዳር ላይ ምንድነው ሱስ ያለበት ባለቤት ይዞ መቀጠል ወይ ደግሞ እሱን ማስታመም በጣም ከባድ እንደሆነ እንግዲህ የሚታወቅ ነው። ሙሉጌታ ጃዋሬ በጣም ሱሰኛ እንደሆነ እንዲሁም ደግሞ በጣም የዋህና ደግ ገንዘቡን ውጪ እንደፈለገ እየበተነ የሚገባ እንደሆነ ለልጆቹ እየጨቆነ ቤተሰቦቹን እያስተዳደረ እንዳልሆነ የገዛ እህቱ ሰርጋቸው ላይ ተናግራለች። እና እህቱ የሙሉጌታ ጃዋሬ እህት ምንድን ያለችው በተጨማሪ እኔ አሁንም ደግፋትና ከጎኗ መቆም ገነት ነች። ገነት ጠንካራ ሴት ነች። ልጆቿን ጠብቃ ቤተሰቦቿን ጠብቃ እዚህ ደረጃ እንዲደርሱ ያደረገችው በሷ ጥንካሬ ምክንያት ነው። ገነት ልጆችን አላሳድግም ብላ ብትል እኔ ለአባታቸው ልጆቹን አልሰጥም ነበረ። እኔ ነበር ማሳድገው። ምክንያቱም ኃላፊነት የሚሰማው አይነት አባት እንዳልሆነ ለመጥቀስ ነው የሞከረችውና ያው እንግዲህ ገነት እነዚህን ፈተናዎችን አልፋ ብዙ ጊዜ በተለያዩ የቤተሰብ ሽምግልና የሃይማኖት አባቶች ሽምግልና በጓደኞቻቸው ስትጠየቅ እምቢ ያለችበትን ምክንያት እንግዲህ ያሳለፈችው ነገር በደንብ እሷ ስለምታውቀው ነው። በዚህ ምክንያት ደግሞ እሷ በጣም ከፍተኛ የሆነ ተጽዕኖ ሲደርስባት ነበረ። ሶሻል ሚዲያ ላይ እሷን ነበር ሰው ሲናገራት የነበረው። ምክንያቱም እሱ ጥፋተኛ እንደሆነ እና ለዚህ ደረጃ እንዲደርሱ ያደረገው ገነት ንጋቷ ለዚህ እንድትሆን ያደረጋት እሱ እንደሆነና ጥፋተኛ እሱ እንደሆነና ግን ስታረቀው እንዳልፈለገች ያለቀሰ አንዴ ሰይፉ ፋንታሁን ሾው ላይ ከተናገረ በኋላ እንዳየነው በጣም ብዙ የሶሻል ሚዲያ ተከታታዮቻቸው እነሱን በጣም ሲወቅሷቸውና ሲሰድቧቸው ማለት አይሚን እሷን ሲሰድባት ነበረ። ግን ያው እንግዲህ እኔ ባይዘዌ ገነትን በጣም ሰፖርት ማረጋት ሰው ነች። ገነት በጣም ጠንካራ ሴት ነች። በጣም ጎበዝ እናት ነች። ስራዋ ላይ በጣም ጠንክራ የማትፈጥረው ክሬት የማታደርገው ነገር የለም። ሶሻል ላይፏ ላይ ማለት ሙሉ ላይፋቸውን ነው እንግዲህ ሪያሊቲ ሾው የሚል ፕሮግራም ክሬት አድርጋ ዩቲዩብ ላይ እንዲታይ የምታደርገው እና የሚኖሩት አኗኗራቸው ራሱ ያው እንግዲህ ሁኔታቸው ይመሰክር ነበር። ምክንያቱም ምንም ፕሪቴንድ የተደረገ ነገር አልነበረም። ቀጥታ የሚኖሩት ላይፍ ነበር የሚያሳዩን እና ሙሉጌታ ጃዋሬ ያው ቤተሰቦቹ እንዴት እየጨቆነ እንደነበረ ነው የሚያሳየው። በተለይ ደግሞ ሱሰኛም እንደሆነ እንዲሁ ያስታውቃል። ፊቱን አይቶ መመስከር ይቻላል። እና ሱሰኛ የሆነ ሰው ደግሞ ገንዘብ ሊበረክትለት እንደማይችል ምክንያቱም አንድ ዩኒቨርሲቲ አስተማሪ ምን ያህል ደሞዝ ሊያገኝ እንደሚችል ይታወቃል። በደሞዙ ደግሞ ተዝናንቶና ጠጥቶ እንዲሁም ደግሞ ለሰው ሰጥቶ ሊገባ ከቻለ ቤቱ ልጆቹና ባለቤቱን እየጨቆነ እንደሆነ ማወቅ በጣም ቀላል ነው። ይሄን ነገር ተቋቁማ አሁን ላለችበት ደረጃ እንድትደርስ ያደረገችው ጠንካራ ሴት እና በጣም አፕሪሼት ሊተደረግ የሚገባው ገነት ንጋቷ ነች። ልጆቿም በጣም ትልቅ ትምህርት የሚማሩ ይመስለኛል ከሷ ማለት ነው። ስፔሻሊ ሴት ልጇ በጣም ብዙ ትምህርት የወሰደች ይመስለኛል። ምክንያቱም በጣም ኢንቲሜት ናቸው ከእናቷ ጋራ እና እንኳን ደስ አላችሁ። መልካም የትዳር ዘመን እንዲሆንላችሁ እመኛለሁኝ። ገኒዬን በጣም አድናቂሽ ነን። በጣም በርቺ። አንቺም ከዚህ የበለጠ ነገር ሰርተሽ እንደገና እንደምታሳይንና ለሴቶች እህቶችሽን አርአያ እንደምትሆኚ ተስፋ አደርጋለሁኝ። መልካም የጋብቻ ዘመን ይሁንላችሁ ብዬ እላለሁ።
አርቲስትና አክቲቪስት የነበረው ሰለሞን ተካልኝ ከሰሞኑ ህይወቱ ማለፉ የሚታወስ ነው። ሰለሞን ተካልኝ የት ይቀበር የሚለው የኢትዮጵያ ኮሚኒቲ አሜሪካን ውስጥ ያሉት በጣም አወዛጋቢ ሁኔታ ላይ ነው ያሉት። ምክንያቱም አክቲቪስት በነበረበት ሰዓት ላይ ከኢትዮጵያ ማህበረሰብና ከራሷ ከኢትዮጵያ ጋር ተጋጭቶ ተጣልቶ ነበረ እና በጣም ብዙ ጊዜ ሲናገርና ሲሳደብ የሚታወስ ነው። አንድ ወቅት ተነስቶ አማራ ህዝብ ሲሰድብ ነበረ። የአማራ ህዝብ አማራ ባለመሆኔ በጣም እግዚአብሔርን አመሰግናለሁ ብሎ የአማራ ህዝብ ሲያንቋሽሽ ሲሳደብ ነበር እና በህይወት እያለ አማራ ክልል ሰሜን ሸዋ ነው መቀበር መፈለገው ብሎ ስለተናገረ በዚህ ምክንያት እንኳን እዛ ሄዶ መቀበር አይችልም በማለት ኮሚኒቲዎቹ ወስነዋል። አንዴ ደግሞ ተነስቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲሰድብ ሲያንቋሽሽ ነበርና ስላሴ ቤተክርስቲያን እንኳን ወስደን መቅበር አንችልም ምክንያቱም የኦርቶዶክስ ቤተክርስቲያን እንዴት አድርጋ ነው የምትቀበለን በሚለው ነገር አሁንም አወዛጋቢ ሁኔታ ላይ ደርሰዋል። በማስከተል ደግሞ ኢትዮጵያዊ አይደለሁም ብሎ የሆነ ቀን ደግሞ ሲናገር ኢትዮጵያን ሲሰድባ ሲያንቆሻት ነበረ እና በህይወት ዘመኑ ጥሩ ነገር እየተናገረ ስላልነበረ ኢትዮጵያ ወስደን እሱን መቅበር አንችልም በሚለው ነገር ውሳኔ ላይ ደርሰዋል እና እዛው አትላንታ እንዲቀበር ወስነዋል። አትላንታ ለመቅበር ደግሞ ገንዘብ ያስፈልጋል። ገንዘብ ደግሞ መዋጮ እያዋጡ ነው። መዋጮ እያዋጡለት ነው። እንግዲህ መዋጮን ከተሰበሰበና በቂ ከሆነ እዛው አትላንታ እንዲቀበር ይደረጋል። አዘርባይስ ደግሞ ያው እንግዲህ ሊሆን የሚችለው የአሜሪካን መንግስት ወይ በተለምዶ ሬሳ ነው የሚያቃጥሉት ወይ ደግሞ እነሱ በሚፈልጉት መንገድ ነው የሚቀብሩት ማለት ነው። እና ሰለሞን ተካልኝ በህይወት እያለ በፖለቲካ ህይወቱ በጣም አወዛጋቢ ሁኔታ ነበረ። አንዴ ኢህአዴግ ይደግፋል ይሰድባል፣ ተመልሶ ደግሞ ኤርትራ ጋር ይለጥፋል፣ አሁንም ኤርትራን ይሰድባል። በማስከተል ደግሞ አንዴ ብልጽግናን ይደግፋል፣ አብይ አህመድን ይደግፋል፣ እንደገና ደግሞ መልሶ ይሰድባል እና አንድ ወቅት ደግሞ በሰሜኑ ጦርነት ጊዜ የትግራይ ህዝብን ቆሞ ደግፎ ሲናገርና ጦርነቱን ሲያወግዝ ነበር እና በዚህ ምክንያት አሁን ራሱ ኮሚኒቲዎች የትግራይ ኮሚኒቲዎች ናቸው ይህንን ያደረጉለት ያሉት። ገንዘቡ መዋጮ እያደረጉለት ያሉት እነሱ ናቸው እና ከተሳካላቸው እንግዲህ ገንዘቡ መዋጮ ካደረጉ እና ከተሳከሙላላቸው እዛ ማድረግ ሬሳውን እዛ እንዲቀበር ያደርጋሉ ማለት ነው። እና ሌላው ደግሞ ምንድነው ሰለሞን ተካልኝ ያው ባለትዳር ነበረ። አንድ ወቅት ከባለቤቱ ጋር ተጋጭቶ በፍቺ በሽማግሌዎች ነው በፍቺ እንዲቋጭ የተደረገው። ያው ልጆቹም ከእናታቸው ጋር ነው ያሉት እና እዚህ ላይ አሁን እንግዲህ በቀብሩ ሁኔታ ምንም ነገር ፓርቲሲፔት እያደረጉ አይደሉም። ሌላው ምንድነው ያው ሰለሞን ተካልኝ የሞተው በመርዝ ነው እየተባለ የሚወዛገብ ወሬ ያለ እሱ ውሸት ነው። ምክንያቱም በአመጋገብ ሁኔታ ነው የሞተው ብለዋል ዶክተሮቹ። አመጋገብን አስተካክል፣ አመጋገብን ማስተካከል ካልቻልክ ለህይወት በጣም አስጊ ነው ብለው ነግሮት ነበር። ሰለሞን ተካልኝ ግን አንድ ቀን ቢሆን አመጋገቡ አስተካክሎ አያውቅም። እንደውም ካያችሁ ቲክቶክ ላይ ስጋ በጣም ነው የሚወደው። ክትፎ በስጋ እየጠቀለለ የሚበላ ሰው ነው። ይህ ስጋ አፍቃሪ መሆኑ ለማሳየት ሲል እና በዚህ ምክንያት ነው የሞተው ብለዋል። እና ይህንን ይመስላል እንግዲህ በህይወት እያለ ጥሩ ነገሮች ስላልሰራ ጥሩ ነገሮች ስላላደረገ የቀብሩ ሁኔታው እንኳን በሰላም እንዳይቀበር እየሆነ ነው ያለው።